ሰላም ጤና ይስጥልኝ። የተከበራችሁ የመርሃ ግብራችን ታዳሚዎች፣ ታዋቂ ሰዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች እና ውድ የእዝነት ወዳጆች እንኳን ወደ አዲሱ ቤታችን በሰላም መጣችሁ። እንደምታውቁት ድርጅታችን የእዝነት አካል ጉዳተኛ ህጻናትና ወላጅ መርጃ ድርጅት ባሳለፍነው ሐምሌ 25 ቀን 2018 ዓ.ም የአዲሱ ቤታችን የምርቃት መርሃ ግብር በተሳካ ሁኔታ ማካሄዱ ይታወሳል። በዕለቱ በነበረው የቦታ ጥበት ምክንያት ሁላችሁንም በአንድ ላይ ጋብዞ ማስተናገድ ያልተቻለ በመሆኑ አስበንበትና ፕሮግራም አውጥተን ከአሁኑ ሰዓት ጀምሮ አዲሱ ቤታችንን መጥታችሁ እንድትጎበኙና ደስታችንን እንድትካፈሉ እድሉ ሙሉ በሙሉ ያመቻቸ መሆኑን በታላቅ ደስታ እንገልጻለን። ይህ ጉዞ ለእኛ የ5 ዓመት የጽናት ጉዞ የአዲስ ዘመን ተስፋ ብስራት ነው። ከፊታችን ከነሐሴ 5 እስከ ጳጉሜ 5 ቀን ቀኔን ለእዝነት በጎነትን በአዲሱ ቤታችን በሚል መሪ ቃል ለአንድ ወር ያህል በሚቆየው የጉብኝት ቻሌንጅ ላይ አዲሱን ቤታችንን ከመጎብኘት ባሻገር በግቢያችን ውስጥ የሚዘጋጁ አዝናኝ ጨዋታዎችና በየቀኑ የሚቀርቡ አዳዲስ አስገራሚ መርሃ ግብሮች ላይ በመሳተፍ የማይረሳ ጊዜን አብራችሁን እንድታሳልፉ ጥሪያችንን እናስተላልፋለን። አድራሻችን ከፒያሳ ወደ አዲሱ ገበያ በሚወስደው መንገድ 3ኛ ፖሊስ ጣቢያ አለፍ ብሎ ከውሃ ልማት ፊት ለፊት ባለው ቅያስ 40 ሜትር ገባ ብሎ ከፒያሳ ሆቴል ፊት ለፊት እንገኛለን። ከሰኞ እስከ ቅዳሜ ከጧቱ 3 ሰዓት እስከ ቀኑ 11 ሰዓት በራችን ክፍት ነው። በጎነቶን ለማንጸባረቅ ከነዚህ ውድ ህጻናት ጋር ደስታን ለመካፈልና የዚህ ታላቅ ጉዞ አካል ለመሆን ሁላችሁን በደስታ እንቀበላለን። መጥታችሁ ስላበራችሁንና ስለደገፋችሁን በድርጅታችንና በህጻናቱ ስም ከልብ አመሰግናለሁ።